ዛሬ በትንሽ ስጋ ብዙ ጥብስ የምትሰሩበትን ዘዴ ይዤላችሁ መጥቻለሁኝ። በጣም ትንሽዬ ስጋ ተጠቅማችሁ አብዝታችሁ ብዙ ጥብስ መብላት የምትችሉበትን መንገድ ይዤላችሁ መጥቻለሁ። ይኸው እንደምታዩት ጥብሱ ይሄን ይመስላል። እዚህ ጋር የተሰራውን ጥብስ እንደዚህ አድርገን በእንደዚህ አይነት መልኩ አዘጋጅተነዋል። በጣም ትንሽዬ ስጋ ነው የተጠቀምኩት። እንዴት እንደሰራሁት አብረን እየሰራን የምናየው ይሆናል። ቤቱን ሰብስክራይብ ያላደረጋችሁ ባካችሁን ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ። ይህን የመሰለውን ጥብስ እንዴት እንደሰራሁት በትንሽዬ ስጋ አብረን እየሰራን እንየው። ጥብሱን ለመስራት እዚህ ጋር መጥበሻ ጥጃለሁ። መጥበሻው ሲግል ትንሽ ዘይት አደረኩኝ። ዘይት አድርጌ ካሮት ጨምርበታለሁ። ፈቅፍቄ ያዘጋጀሁት ካሮት አለኝ እዚህ ጋር ይሄው እንደምታዩት ካሮቱን ጨምሬያለሁ። ቢያንስ አንድ ካሮት፣ አንድ መካከለኛ ካሮት፣ ትንሽ ከሆነ 2 ካሮቶችን ፈቅፍቄ ጨምራለሁኝ ማለት ነው። ከዛ ካሮቱን በዘይት የተወሰነ አበስለዋለሁ ወይም ጠብሰዋለሁ። በዘይቱ እያማሰልኩኝ ጠብሰዋለሁ ማለት ነው። ካሮታችን የተወሰነ ከተጠበሰ በኋላ እንደዚህ በጣም እንትን ካለ ከረዘመባችሁ ከስጋው ጋር ስጋው የተፈጨ ስለሆነ ያዘጋጀሁት እኔ የተፈጨ ስጋ ከሆነ እናንተ የምታዘጋጁት ከስጋው ጋር እንዲመሳሰልላችሁ ልክ እኔ በማደርገው መልኩ ወይ ደግሞ መጀመሪያ ከመጀመራችሁ በፊት የተፈቀፈቀው ረዘም የሚል ከሆነ በቢላ ትንሽ ከተፍ አድርጋችሁ ካሮቱን ጨምሩታላችሁ ማለት ነው። ከስጋው ጋር እንዲመሳሰልላችሁ ይሄው የምታዩትን ያህል ስጋ የሩብ ግማሽ ብትሆን ነው ስጋዋ። ግን ደግሞ የወጣው ለ2 ሰው ቁርስ ዘና ያለ ነው። መጨረሻ ላይ የሚወጣው ለ2 ሰው ቁርስ የሚሆን በቃ ዘና ያለ ቁርስ ለ2 ሰው የሚሆን ጥብስ ይወጣል ማለት ነው። ግን ስጋዋን አይታችኋት ከሆነ የሩብ ግማሽ ብትሆን ነው፣ ከዛ አትበልጥም። እዚህ ጋር ስጋውና መጀመሪያ የተጠበሰው ካሮት በደንብ እናዋህዳቸዋለን። ስጋው እንደተጨመረ በደንብ ካላማሰል ነው የመያያዝ ባህሪ ስለሚኖር እናፍታተዋለን። በደንብ እያማሰለን ያለማቋረጥ አማስለን እናፍታተዋለን። ካሮቱ መኖሩ በራሱ ስጋው እንዳይያያዝ ያደርገዋል፣ ያፍታተዋል። መሀል ላይ እየገባ ስጋው እንዳይያያዝ ያደርግልናል ማለት ነው። እና እንደዚህ ሳናቋርጥ አማስለን እንፈታተዋለን ማለት ነው። በዛውም የካሮቱን የመጀመሪያ በዘይት የተጠበሰውን ጣዕም ይይዝልኛል። እዚህ ጋር ስጋው በጣም ስላነሰ ብዬ በጣም ትንሽዬ ስጋ ጨምሬበታለሁ። ኖርማሊ የሩብ ግማሽ ነው ያልኳችሁ፣ ከሩብ ግማሽ ትንሽ ከፍ ብላለች። እርግጠኛ ሆኜ የምነግራችሁ ነገር ይሄ ስጋ ሩብ ኪሎ እንደማይሆን ነው። ሩብ ኪሎ አይሆንም፣ ግን ስታዩት አሁን ራሱ በስቷል እና ይኸው በምታዩት መልኩ ተፈታቷል እና እየቀላ ነው ያለው፣ እየበሰለ ማለት ነው። እያበሰልነው ነው። ቀስ እያለን በተረጋጋ እሳት እናበስለዋለን። እንደምታዩት ስጋው በስሏል። በጣም እንትን ማለት አይጠበቅበትም። ልስልስ ያለ ጥብስ ነው እንዲሆን የፈለኩት እኔ። በተመሳሳይ ሁሉም ስጋዎችን እሳት ተመሳሳይ ሆነውልኛል እና እዚህ ጋር ሽንኩርት አንድ ተለቅ ያለ ራስ ሽንኩርት ወይም ደግሞ 2 መካከለኛ ሽንኩርት ከትፌ ጨምሬበታለሁ። በጣም ያልደቀቀ የተፈጨ ሽንኩርት ባይሆን ይመረጣል። በእጃችሁ ብትከትፉና ብትጨምሩበት የተመረጠ ነው። ለምን እንዲመሳሰልልን እና በውስጡ ወጥ ሆኖ እንደ ወጥ እንዳይጠፋ ሽንኩርቱ እየታየን እንድንበላው የተሻለ አማራጭ ነውና እኔ ስከትፍ ራሱ በጣም አላደቀኩትም። ለምን የሽንኩርቱንም እንትን ማየት ስለምፈልግ ማለት ነው። ይሄው እዚህ ጋር ከድኜ አብስየዋለሁ፣ በስሏል።
እና ሽንኩርቱም በስሏል። በጣም አሪፍ ጥብስ ሆኗል። የሚቀረው ነገር ግን አለ። ጨርሻለሁ ማለት አይደለም። አሁን እራሱ ስታዩት ብዙ አልሆነባችሁም? በጣም ብዙ ነው የሚመስለው፣ ግን ደግሞ ሩብ ኪሎ ያልሞላ ስጋ ነው የተጠቀምኩት 100%። እና እዚህ ጋር ትንሽ ከድኛ በሰልኩት። አሁንም በስሏል። በቃ አሁን የሚያስፈልጉን አንዳንድ ቅመማ ቅመሞችን ያው እዚህ ጋር መሀሉን ከፈት አደርገውና ትንሽ ዘይት ጨምርበታለሁ። ዘይት ጨምሬያለሁ። እዚህ ጋር በርበሬ በመጠኑ መሀሉ ላይ ከፈት አድርገን የፈላ ውሃ እንጨምርበታለን። ስጋውን ወደ ዳር ዳር እናደርገውና እዚህ ጋር ቅመማ ቅመሞች ቆንጆ በርበሬ፣ ሮዝማሪ ጨምሬያለሁ። ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ፓውደሩን እና የሚያስፈልጋችሁን መጨመር የምትፈልጉትን ቅመማ ቅመም ሁሉንም በአንድ ላይ እንደዚህ መሀሏን ከፈት ታደርጉና ጨምራችሁ ቅመማ ቅመሞች ሁሉንም አንድ ላይ ታዋህዱታላችሁ። እና ደግሞ ውሃ ብትጨምሩበት የበለጠ በጣም ጣዕም ይኖረዋል። የፈላ ውሃ ጨመርኩባቸው እኔ መድኃኒቶቹ ቅመሞቹ ላይ። ዘይት አለው፣ የፈላ ውሃ አለው፣ በርበሬ፣ ቁንዶ በርበሬ፣ ሮዝማሪ እና ደግሞ ከኖር መጨመርበታለሁኝ። እንደዚህ አድርጋችሁ እሳት ያው ወደ መሀል ስለሚበዛ ብዙ ጊዜ መሀሉ ላይ እነዚህን ቅመማ ቅመሞች በርበሬ ላዩ ላይ ከምንበትነው ወይ መጀመሪያ ከምንጠብሰው በእንደዚህ አይነት መልኩ ማቁላላት በያሉት በቃ መሀል ላይ ሌላ አዲስ ቁሌት እንፈጥራለን። ያው እዚህ ጋር ነጭ ሽንኩርት፣ የተፈቀፈቀ ነጭ ሽንኩርት ጨምሬበታለሁ እና እኔ ቁሌት እየፈጠርኩ ነው ማለት ነው። እዚህ ጋር የፈላ ውሃ ጨምሬበታለሁ። ትንሽ እንደዚህ አድርገን እንጠብሰውና እናዋህደዋለን። ትንሽ ጠበስ ጠበስ አድርገን ሲበቃው እናዋህደዋለን ማለት ነው። እዚህ ጋር መርሳት የሌለባችሁ እኔ የጨመርኩትን ቅመማ ቅመም ብቻ ትጨምራላችሁ ማለት አይደለም። እናንተ የምትፈልጉትን የፈለጋችሁትን ቅመማ ቅመም መጠቀም ትችላላችሁ። ያው እዚህ ጋር ትንሽዬ ክኖር ጨምሬበታለሁ። ያው ጨው ያልጨመርኩት ጨው ደግሞ መጨረሻ ላይ ነው የሚጨመረው፣ ለምን ደቃቅ ስለሆነ ያን ያህል እሳት አያስፈልገውም። ይሄው እዚህ ጋር ውሃ በድጋሚ ጨመርኩኝ። ጥብሱ ትንሽ ለስለስ ማለት ስላለበት በሚል ውሃ ጨምሬያለሁ ማለት ነው። እና ውሃው የሞቀ ስለሆነ ጥብሱ ላይ ምንም አይነት እንትን አይፈጥርም። እንደውም ጥሩ ቴስት እንዲኖረው ነው የሚያደርግልን ማለት ነው። ከዛ ይሄው ያቁላላነውን ቀስ በቀስ ወደ ጥብሱ እየገባ ይመጣል። እዚች ጋር ትንሽዬ ቲማቲም፣ ግማሽ ቲማቲም ጨምሬያለሁኝ። ግማሽ ቲማቲም ጨምሬ በቃ ይበቃል። ይሄው አዋሃድኩት ማለት ነው። እና እንደዚህ አድርጋችሁ ስትሰሩት በጣም የተለየ ጣዕም እንዲኖረው ይሆናል። በጣም ደስ የሚል ቴስት፣ ደስ የሚል ጣዕም ይኖረዋል። በዚህ መልኩ እስኪ ጥብስን ሰርታችሁ ሞክሩት። በትንሽዬ ስጋ እንደዚህ አትክልቶችን ምናምን ጨምራችሁ ማማሰል ግን ግዴታ ነው። በደንብ መማሰል መጀመሪያ ላይ በተለይ ስጋው እንደተጨመረ በጣም መማሰል ይኖርበታል። ምክንያቱም እንትን ስጋው ሊያያዝ ይችላል። ተያያዘ ማለት ደግሞ አያበዛልንም፣ ስጋው እንትኑ ጥብሱን አያበዛልንም ማለት ነው። ጥብሱ እንዲበዛ የምንፈልግ ከሆነ ስጋው ወደ እሳት እንደጨመር ነው መፍታታት ይኖርበታል፣ ብትን ማለት ይኖርበታል። ከዛ እንደዛ ዘዴ እየተጠቀምን የምንፈልጋቸውን ካሮት፣ ቲማቲም፣ ሌላም ነገር መጨመር እናንተ የምትፈልጉትን አትክልቶች መጨመር። እዚህ ጋር ጨው ጨምሬያለሁኝ። ኦሬዲ በቅቶታል ማለት ነው።
እና እንደዚህ አይነት ጥብስ ያው ብዙ ጊዜ ቤት ውስጥ ካልሆነ ቲማቲም፣ ካሮት ምናምን ነገር ያው ውጪ ስንጠቀም አይኖረውም። ቤት ውስጥ ነው። ቤት ውስጥ ግን እንደዚህ በእንደዚህ አይነት መልኩ አብዝተን መጠቀም እንችላለን። ይኸው ሚጥሚጣ ነው የጨመርኩት እኔ። ጨው ጨምሬያለሁ፣ ሚጥሚጣ ጨምሬያለሁ። ከዚህ በላይ ቅመማ ቅመም ባታበዙበት በቂ ነው። በቂ የሆነ ቅመም ጨምሬያለሁኝ ብዬ ነው እንግዲህ ማስበው። እናንተ ግን በምትፈልጉትን ቅመማ ቅመም መጨመር ትችላላችሁ። እዚህ ጋር ትንሽ ከድኜ እንትን እንዲል አደረኩኝ። ይኸው በምታዩት መልኩ ጥብሱ ደርሷል ማለት ነው። ብቻ እናንተ የምትፈልጉትን አትክልት የምትፈልጉትን ነገሮችን መጨመር ትችላላችሁ። ጥቅል ጎመን ሊሆን ይችላል። ጥቅል ጎመን በምንጨምር ሰዓት ይኸው እዚህ ጋር እንትን ቃሪያ ጨምሬበታለሁ። ጥብስ ስንሰራ ደግሞ ቃሪያ ግዴታ ነው። እንደዚህ የተፈጨ ስጋ የምንጠቀም ከሆነ ደግሞ ሁሉም ነገሮች ከሱ ጋር ተመሳሳይ ቢሆኑ የተሻለ ነው። ቃሪያውን መድቀቅ፣ ሽንኩርቱን ማድቀቅ፣ ካሮቱንም ማድቀቅ፣ ሌላ የምንጨምራቸው ነገሮችም ካሉ አድቅቀን ከሱ ጋር ተመሳሳይ ያላቸው ነገር ተመሳሳይ እንትኖች በተመሳሳይ የተከተፈ ቢሆን ይመረጣል። እና ቃሪያውንም አድቅቄን የጨመርኩት በቃ የቃሪያው ቴስት ደግሞ እንትኑ ጥብስ ውስጥ ሲገባ ልነግራችሁ አልችልም። ሽታው ራሱ በቃ በጣም ነው የሚያውደው። በጣም ደስ የሚል እንትን ይኖረዋል ማለት ነው። እና እዚህ ጋር ከድኛው ትንሽ በስሎ በቅቶታል ማለት ነው። ያው እንደምታዩት እቃ ላይ አድርጌዋለሁ። እንደዚህ አድርጌ አዘጋጀዋለሁ። እዩት እስኪ ማን ነው አሁን በሩብ ኪሎ እንደዚህ ይህን ያህል ጥብስ ሩብ አትሞላም። ከሩብ ግማሽ በጣም ትንሽ ከፍ የምትል ማለት ነው። ስጋ ማን ነው ይህን ሁሉ ጥብስ የሚሰራው? እና እኔ እንደ ሳይድ ዲሽ ነው የምጠቀመው። ሌላ ምግብ አለው ማለት ነው። ጎመን እንደነ ሽሮ ምናምን ተጠቅማችሁ ጎን ላይ አድርጋችሁ መብላት ትችላላችሁ። ወይ ደግሞ ልስልስ ያለች ጥብስ አድርጋችኋት ለብቻ በዳቦ መብላት ትችላላችሁ። እና ይሄን ይመስላል። እኛ ልንበላ ነው። እናንተ ሰብስክራይብ አድርጉልኝ ባካችሁን፣ አበረታቱኝ። ላይክ ሰብስክራይብ አድርጉልኝ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ይኸው የሰራሁት ጥብስ ይሄን ይመስላል።